قال تعالى ولا تكونوا እንዳትሆኑ كالتي እንደዚያች نقضت غزلها فتلان እንደበታተነችው من بعد قوة ከጥንካሬ በኋላ አንካተን ትርትሮች አድርጋ ማለት አንዲት ሴት ነበረች ይባል መካ ውስጥ ስትፈትል ትውላለች ከጨረሰች በኋላ እንደገና ደግሞ የፈተለችውን ትተረትራለች እንደሷ አይነት ስራዎች ታትግቡ ነው መልካም ስራ ትሰራላችሁ ከዛ ታፈርሱታላችሁ ትሰራለህ ታፈርሳለህ መዳከር ነው የሚሆነው በጣም መጥፎ ነው ታጥቦ ጭቃ በጭቃ ሁኔታ ላይ ሆነ መሞት አለ በጣም ጥንቃቄ ያስፈልጋል ولا تكونوا كالتي نقضت غزلها من بعد قوة أنكاثا قال تعالى ولا تكونوا እንዳትሆኑ كالذين اوتوا الكتاب እንደነዚያ መጽሐፍን እንደተሰጡት من قبل ከናንተ በፊት ከዚያስ فطال عليهم الامد فطال عليهم በእነሱ ላይ ረዘመ الامد ጊዜው ረዘመ ምን ላይ ሆነው ከመጥፎ ነገር ላይ የቆዩና ከመልካም ነገር ደግሞ የተጎተቱ ሆነው ማለት ነው የቀሩ ሆነው ጊዜው ረዘመ ከዚያስ فقست قلوبهم ልቦቻቸው ደረቀች ልብ ውስጥ የሚሰበሰበው ስራ كلا بل ران على قلوبهم ما كانوا يكسبون እንዳለ الله سبحانه وتعالى ران على قلوبهم ما كانوا يكسبون እንግዲህ የጥቁረቱ መደንደኑ የሥራው ውጤት ነው ما كانوا يكسبون ያለ الله تبارك وتعالى የሰሩት የነበረው ነገር በልባቸው ላይ ተደገደገ ተሰበሰበ ራና ሸፋፈናቸው ጊዜው በረዘመ ቁጥር ደግሞ ከባድ ነው አንዳንዴ የወንጀል ሂደት አስደንጋጭ ለምሳሌ አንድ ሰው መጀመሪያ ወንጀልን በቁርጠኝነት ያስበው በልቡ ውል ይላል ይቺ ውል ማለት ሐሳብ ትሆናለች ይቺ ሐሳብ ቁርጠኛ ሐሳብ ትሆናለች ይቺ ቁርጠኛ ሐሳብ ተግባር ትሆናለች ያቺ ተግባር ተደጋጋሚ ተግባር ትሆናለች ያቺ ተደጋጋሚ ተግባር ደግሞ ምን ትሆናለች ሱስ ትሆናለች ያቺ ሱስ ማትላቀቃት በሽታ ትሆናለች ሰዎች መጀመሪያ ላይ ወንጀልን ሲፈጽሙ ህመሙ ይሰማቸዋል ወንጀሉ ይረብሻቸዋል ጭርታ ውስጥ ያስገባቸዋል ያሳቅቃቸዋል እየቆዩ ሲሄዱ ግን የሁሉ ይጠፋል ቁስል የሚሰማቸው አይሆን የመጀመሪያው ሂደት ላይ ያለ ሰው መልካም ሁኔታ ላይ ነው በርግጥ ወንጀል እየፈጸመ ወንጀሉ የሚረብሸው ሰው ይሄንን ስንል ወንጀል መፈጸም መልካም ሆኖ አይደለም ግን ያነጻጸር ነው ያለው ወንጀል እየፈጸመ ወንጀሉ የሚረብሸው ሰው በርግጥ መልካም ሁኔታ ላይ ነው ከነዛኞቹ አንፃር ማለት ለመመለስ ቅርብ ነው ግን እየቆየ ሲሄድ ግን ይሄ ነገር ይጠፋል በወንጀል መረበሽ በወንጀል መታመም ራሱ እየጠፋ ሄድና ወንጀልን ማጣጣም ደረጃ ላይ ይደረሳል ከዛ በኋላ መመለሻው ከባድ ነው ለነፍስ መድረስ ነው በጊዜ